ካርታ ይዘረክ አባቴ ብላ ሸሊ አቦናስ ያው አንቀጥ ሸሊ አልሰማሽም አልኩሽ እኮ አልሰማሽም። ያው አልቀጣም። ለምን ቀጣለሁ? ሲጀምር አንድ ሁለት ሁለት ሶስት አራት አምስት ስድስት ሰባት ዝቅ በል 8 9 ዝቅ በል። ሰላም የኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኛ እንግዲህ በጣም ደህና ነን። ዛሬ በሆነ ጨዋታ መተናል። በጨዋታው መካከል እርግጠኛ ነኝ ቅጣት አለው። በእርግጠኝነት ምን እንደማሸንፍ አውቃለሁ። ትቀጣለህ አንተ። ምንድነው ቅጣቱ? ቅጣቱ በቤተሰቦቻችን ፊት ይወሰድ። አባይንካ ቢሆን ይሻላል። የመጀመሪያ ቅጣት የባባን ቂጥ መሳም። እሺ። የሁለተኛ ቅጣት ደግሞ 10 ፑሽ-አፕ መስራት። እሺ። አምስተኛ ቅጣት፣ ሶስተኛ ቅጣት እና አራተኛ ቅጣት ራስሽ ወስኝ። ከሱሪ አልቆ ነው ቂጥ የሚሳም። ችግር የለውም። የምሬን ነው። ችግር የለውም። እሺ አባዬ ይሳምልሻል። እሺ በቃ እንዲያታስቢ። እሺ ምንድነው ጨዋታችን መሰላችሁ? ካርታ እንጫወትና ያሸነፈ ሰው ማለት ነው ቅጣት ይሰጣል። ተሸናፊ ደግሞ ይቀጣል። ተው እንጂ እንዴ! መብቱ ነው። የሱ ቦታ ዘጋ። መብቱ ነው እንዴ! ቤቱን ልቆ አደረገው እኮ ነው ያለው የራስ ማዘልሽ አይንወድ ፍቅር። እሺ ስለዚህ ያው በቅጣት ተስማምተናል ማለት ነው። አንደኛ የባባን ቂጥ መሳም፣ ሁለተኛ 10 ፑሽ-አፕ መስራት። እሺ ሶስተኛ እና አራተኛ የራስሽ ውሳኔ ነው። ወስኝ እዚሁ ቤተሰቦቻችን ቁጭ ብሊክ 10 ቁጭ ብሊክ። እሺ እንዳሰርቅ ግን ቁጥር ማመሳሰል ነው። ኖ ባባ የራስን ትተህ ጨዋታው 9 ነው አባዬ። አይ ቅዱስ ይልካ ያጫውተን ነው እንዴ? አሬን 11 የሰጠሽ ይዲ የምን ወጣሽ? አንድ አቋጥሽ በቃ ከእንደገና እንመከፋፈለው። ኧረ እባክሽ ማርያም እኔ አቄርስ ደርሶኛል። ይሄን እንደዛ ነው። ኧረ በስመ አብ ቁጭ ብለህ ታስፈልግ ልጅ ማርያም ወደዚህ ይሻላል። ይገፉኛል። እሺ አንድ ሁለት እንደተሳካ 2 4 6 8 በስመ አብ የሞተ ቁጥር ምን ደረሰኛው? የሞተ የሚሆን ያልሞተ የሚሆን እሺ ቁጥር መጀመሪያ 1 2 3 4 5 6 7 8 9 በቃ እሺ ነኝ የሚዘሉ ማን ወራሰከኝ ባባ ካየ ግን ይቀማናል። ይሄን ታውቃለህ? ባባ ኧረ በስመ አብ ሲያስጣል ይረኝ እግዚአብሔር ምን የሞተ ቁጥር ምን ደረሰኝ እንዳለ ያንተ ብቻ ሁላችንም ነው። ተለይ ስንት ልስጥ? ፍጥኝ 4 ልስጥ። አንተ ወዲያ ሰርቤ ጃጃ ይላል። ታባይ ኬሻ ቁማርተኛ ታረኝ ነው 7 ማን ሰጠኝ? 5 10 የመላጣ ልጅ 2 ቀጣሽ ማለት አንቺ ከባድ ቁማርተኛ ነሽ። እግዚአብሔር
አይደለም ሁለትም በሁለት አልቀጣችኝም። ሰናድድ ስድስት ጨረስኩ። ቴንኪው የባባን ሱሪ አውልቂ ማርያምን ወሎን ኬሻ ኬሻ ነው ፍሬሽን ሰጠውሽ። አይገርም? እኔ እኮ ማሳዘን ሰው ለቁማር አልሆነም። ና ቂጡን ትስማለህ ወይስ ኩሻፕ ትሰራለህ? ኩሻፕ ትሰራ ቂጡ ይቅርብኝ። ከሱ ከሆነ ነው የሚሰራው። እሺ መሬት ግን ትስማለህ። ይሄን ትስማለህ። በቃሽ ተነስ እያለ እኔ ለነገሩ አሁን እኮ እንደ ቅጣት አይቆጠርም ነበረ። ምክንያቱም ጃብል ስቀጣ ነበር ቅጣት መኖር የነበረበት። ታስታውሻለሽ? የባለፈው አንካራ መቼም አረሳም። እግዚአብሔር አይቶ ማቆነበት ተዛለ አበዛቁማ ቁማርተኛ ተረንካ እንካ እሺ እንካ ሽቶ ማምሯል እንካ አይቶ ማቆነበት እንደዛ አድርጌ በባስቲሽ ነው እጅን ማለት ተው በማርያም እኔም ብዬ እጅን እሺ አብረን እሺ አየ አንተ ባቲ ነው ይሄሽ ቁጥር ለኔ እመቤቴን አላየሁም። አባቴ ሞት አላየሁም። ቅዱስ አባዬ አፈርሽ ቡና ዛሬ ትችላለህ። በወጭ ጠጥተህ ቤት አልጠጣም። እሺ በማን ልጀምርልህ? እስኪ በቃ በሙሉ ቁጥር ልጀምርልህ። እሱ ይሻላል። ዘንድሮ አሸናፊ ነህ። እንደገና ነው። አይ አንተ ነገር ከጠርታተን አይነሳም ከዚህ በኋላ። እሺ በዚህ ወንዶችን ሰባት ባባካዬ ውስጥ ይብናል። አባቴ እንካይ ነው ኧረ እኔ ወስጄ አላውቅም። 5 ቁጥር ሰበሰብካቸው ሳልታነሳቸው አሰብክ እንደዚህ ነው። በቅርብ ይሄን ካንተ ይሄን ያንተ ፊንስ ሸንዲናት ሸንዲ ትባላለች። ሸሌ ሶስት ቁጥር ጭራሽ ለኔ ደርሰኛል። አባ አለቀ እንዳትዪ። አይ ገና ነው። ጨረስኩኝ። ዋው ጨረስኩኝ። እንደዚህ ከሆነ አልጮትም። እናቴ አልጮትም። አንቺ ከዚህ ጀመር ማለት ነው። ተሰርቀልሽ አይቼ ካርታ ተሰርቀልሽ ያማታል እንዴ? ተቀጣጥላለች እንዴ? ኧረ በእናትህ አሁን ነው ምግብ የበላው። ፑሻፕ ቀርቶብህ ሌላ ዝቅ
ባባ እንጂ አይደብርሽም እንዴ? ይሄን ነገር አለ ልጅ በእናትሽ ዝም በቃ በጣም አጥፊው ማለት ነው። ሰዓት ጊዜ አለ አባባ በጣም እየደበሽ ነው። እንትን ትለዋለህ ስንጫወት በእንትን ታደርገዋለህ። በቃ እሺ ሌላ ማሰረፉ ማርያምን እና ሁለት ጊዜ ሁሉ ነው ጆከር እየሰራሽ ምን ያገኘው ጆከር ከዚህ በኋላ ብር መድበህ ነው። እሺ እናቴ አለኝ ብር ማለት ካሽ ብር አለ። አሁን ጨዋታ ሰው ይቀጥላል። እሺ አባዬ እንትን አይደለም ተው እንጂ እንካ ችግር ምንድን ነው? ለመንግስት እንካ ውሻ 1 2 3 4 5 6 ያስ ምን ነበር ልሰጥህ ነበር? አባዬን ካንተ እንታይ ነው አርዛ አባቱ ይክሩ ናሽና ካርታ ፈልጎ ደግሞ እኮ ችግሩ ሰጥተህ ትበለዋለህ። አባ እናቴ እኔ ምን እየተጫወኩ አይደለም። ሰጥተህ ትበለዋለህ። ወይ አባዬ ጀምር ልጁና የሆነ ሙሽታ ውሻ ቀድሜው መቤት የለም ቀድሞታል። እንካ አንዱን ቁጥር ቀደደብኝ። እንካ በቃ አንተ የሆነ ነገር አይበረክትም እዚህ ቤት ውስጥ መላጣ ቀድሞት የለ ማርያም ተጫዎች። እሺ ቆይ አሁንም በቃ አሁን አለቀ። አሁን ካሸነፍሽ ግን ማለት ነው ልጨርሽ ሌላ ኧረ ይሄ ፈሳማ በዛው ደፋር ሳባይ ማለት ሰጠኝ። ሸርመጣን ሰጭ 3 ቁጥር 6 ቁጥር ነው ሰጠኝ። 3 ቁጥር እሺ እንካ 5 አይ ትርፍ ሳኩት ወይኔ ዝም ቀላ ፈልገህ ነው ስንት ሰጠህ? የሰበሰበ ነው ዘይሉ ማለት ዘጠኝ ኬሻ ጃፋርም ትችልሽ ጃፋር ነው የሚባለው። ሄድ ጃፋር 7 እንዳሽ እንደ እኔም ብሎ ተጫዋች 5 ቁጥር ቤት ነው እያፈረሰ የሚጫወት 5 ቁጥር ካንቱ 5 ቁጥር ሰጥቻለሁ። ባባ ቀድልከው እኮ እመቤቴን ካርታዬን ቀዶታል። ከዚህ በኋላ እኔ ካርታ ዋጋ የለውም። ሰው ያውቀዋል። ቁማርተኛ ሊሆን ነው ልጁ ራሱ። ኬሻ ራስ ሲስተላ ዘንድሮ ቀጣ ነው። አባዬ ልቀጣብህ ነው ግን አሁን ሰረቀ ይወደዋል። 2 ቁጥር ነው ሰርተሽ ነው ስንት በቃ ነው ጨርሻለሁ። ሲጀምር ኧረ እባክሽ ማለት ነው። አሁን ከጨረሽ እኔ እኮ ነው ያልኩት። እግዚአብሔር ጆከር በ3 ከዛ ኬሻ ሲጀመር ማለት ነው። ጆከር አንቺ ጋር ቅድም እስካሁን እየሰረቅሽ ነው ብያለሁ። ጆከር አልሰማሽ ስንት ብሎ ያገኘሁት አሳም እኔ አሁን አልቀጣም። ለምን ማትቀጣው? ወደ ተቀጣጣው ታርጋ አልቀጣም። ነይ ባባን ከተሳብ እሺ አንቺ ሌባ እየሰረቅሽ እሺ ቁጭ በል ግበል አልልም። አልቀጣም እንዴ አንቺ 3 እንግዲህ ተመልካቾች ማለት ነው 3 ጊዜ ዳብል ቀጣሁ። ስለዚህ ቅጣት አልቀጣም ብሎ በቃ ጨዋታ ይፍረስ። በቃ ይፍረስሽ። ምን አስበህ ነው? ሲጀመር ከዚህ በኋላ አንቺን አልሰጠም። ቅጣት አለው ብለህ ያልከው እራሱ ነይ ግድ ነው የባባን ከተሳም ራስሽ ሳም ማርያም ሳምና በጭንቅላት ቁም። እንዴት ነው የምቆመው? እዚህ በጭንቅላት መቆም ነው። ምን ላይ
አንቺ በጣም እኮ ነው ጭንቅላት ነው የበራዊ ፍራሽ እያለ ሌላ ቅጣት አሁን እኔ ነኝ የምሰጠው። እሺ ተወሰና እንደውም የልብስ ማስጫ እንትን አለ አይደል? እዚህ ጋር ፊት እያሰስ ነው የምንጫወተው። ምን የልብስ ማስጫው መቆንጠጫ የባባ ቆንጠጫ ተሸንፍም ባሸንፍም ባባዬ ነው የኔ ውድ። ኧረ በቃ መሰለኝ በራሪ ነው የምትባል በራሪ እግዚአብሔር ይደብራል። አሁን እኮ ጆከር አልደረሰኝም። እኔም አልደረሰኝም። ማርያምን ቆይ የኔ ወርቅ ቅድም ማለት ነው ጫፍ እየደረስሽ ነው ስትይ ነበር። ማርያም ተንፋላ አልሰራም። አባዬ ምን ካበቃች ቁጥር ትወዳታለህ። እስኪ የኔ ፍቅር ሁለት ሶስት ሲዘንቡ እንኳን ቀጣይ ድረስ ይለፈልክ ታባይ እኔ ውድ አምስት ቀድዱ ማርያም ዘጠኝ አባቴ አሰው ባይ ቆጠብኝ አንዴ መጨረስ እንዳለበት አስተሳስኩም ተጫች ስምንት ነው የሰጠኝ ይኸው ስድስት ቀዱ ጨረሰ ማርያም ወደሞ ጅና አንተ እዚህ ቀደለ አልቋል መሰለኝ ጨረስ ከነመጣ ይሩ ብዱባት ይመጣ ታመስገን ድረስ ሳቀለ አጣጣ ሶስት ይኮነ ቀጣው ሳቀጣ አይ አንቺ ያው አልሰማሽ ያው በጅምላ አልሰማሽ አልቀጣም እንጃ አይባልም እንደዚህ እያፋፋሽ እንደዚህ ነው ጨዋታ። አንቺ እኔ አልቀጣም እኔን ትቀጫለሽ። ማን ስለሽ ነው? ደግሞ እኮ ዳብል ሶስት ነው የቀጣው። መች ቅጣትን ጨርሰናል። ቅጣትን አልጨረስክም። ገና ከዚህ በኋላ ሁለቴ ከቀጣህን መቀጣለህ። ዳብል እኮ ሶስት ነው የቀጣው። እኔ አልጨረስኩም። በቃ ተመልካቾች ተሸንፏል። እኔ ተሸንፏል።